ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደ እርሱም ተመላሽ ነን። በጎጃም ዳንግላ ማለት ነው ኢሻ ሶላትን አሰግደው ሲመለሱ ኢማማችንን ገለውታል። ከለት ከለት እየሰማ ነው። አሁንም ድረስ እንግዲህ ኢማሞቻችን እየተገደሉ ነው። በጎጃም ዳንግላ ነው ይህ ነገር የተፈጠረው። የኢሻ ሶላት አሰግደው ሲመለሱ ኢማሙን ገለውታል። እጅግ በጣም ያሳዝናል። ሼክ ሶፊያን ይባላሉ ማለት ነው። አላህ ይዝንላቸው፣ አላህ ለቤተሰቦቻቸው ሶብር ይስጣቸው። በተለይ በጎንደርና በጎጃም አካባቢ ኢማሞቻችን እየተገደሉ እየተቀጠፉ ያለበት ይዛ ስለሆነ ሁሌም ቢሆን ለወገኖቻችን አላህ ይደረስላቸው ፍትህን ጠይቃለን። ጽንፈኛው አካል በዛም በኩል አይደለም በየቦታው እንግዲህ ሙስሊሞችን ለይቶ የማጥቃት ስራ እየሰራ ስለሆነ እባካችሁ የሚመለከታችሁ አካል ልባት ልትሰጡበት ይገባል። እንደዚህ የዳንግላ ህዝብ እንግዲህ በዚህ መልኩ ወጥተው ለሼካችን ማለት ነው ፍትህ ጠይቀዋል፣ ድምጽ ሆነዋል። አላህ ይዘንላቸው፣ አላህ በጀነተል ፊርደውስ ያንበሻብሻቸው ለማለት ወዳለው